በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ በመነኮሳት የክብር ልጆች በያላችሁበት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝላ የተሰደደች እስከ መስቀል ድረስ ከልጇ ጋር ያልተለየች እናታችን እመቤታችን ቅድስት ድንግል ማርያም በዕፀ መስቀል ላይ ሳለ ለእናቱ ለሚወደው ልጁ ለሚወደው ደቀ መዝሙሩ ለቅዱስ ዮሐንስ ወንጌላዊ የሰጣት እንዲሁም እነሆ ልጅሽ እነኋት እናትህ ተብሎ የተሰጠችው እመቤታችን ቅድስት ድንግል ማርያም በእሷ አማካኝ ለእኛም የተሰጠች ስሟ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት እንዳከበራቸው መጠን ስማቸው የተመሰገነ የከበረ ይሁን። ዛሬ የምንቀጥለው ያው ባለፈ ምን ካቆምንበት ታሪካችን ይሆናል። ምናልባት ያው እስካሁን እየሄድንበት ያለነው ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ነው እያየን ያለነው። ከክርስቶስ ልደት በፊት ያለውን ሕገ ኦሪቱን ከመጀመሪያው ከአበው ከሕገ ልቦና ከዛ ከሕገ ኦሪት ወደ ሕገ ወንጌል ገብተን ከዛ ክርስትና ወደ ኢትዮጵያ የገባበት ጊዜ መቼ እንደነበረ በደንብ አይተናል። ከዛ በኋላ ክርስትና ከተጀመረ ጀምሮ ያሉት በተለይ ብሔራዊ ሃይማኖት ከሆነ በኋላ ያለው ከ3ኛው መቶ ክፍለ ዘመን ጀምሮ ያለውን በአክሱም ዘመነ መንግስት የነበረውን ታሪክ በተወሰነ መልኩ ለማየት ሞክረናል። በጣም በርካታ ነገሮችን እዛ ላይ የሚነሱ ነገሮች አሉ። እነሱን ለማንሳት በተወሰነ መልኩ ባለን ጊዜ ለማንሳት ሞክረናል። አጠር ባለ መልኩ ነው እያቀረብን ያለ ነው። ምናልባት በጣም ሰፋፊ ነገሮች ያሉት ነው። ትምህርቱ በጣም ሰፊ የሆነ ርዕስ ያለው ነው። ግን ደግሞ ሰዓታችን አጠር ለማድረግ ሰውን በሚያይ መልኩ ስለሆነ እየሄድን ያለ ነው። አጠር ባለ መልኩ ዋና ዋና ነገሮች መነሳት የሚገባቸው ነገሮች ብቻ እያነሳን ነው እየሄድን ያለ ነው። ስለዚህ የአክሱምን ጨርሰን የዛጉዌ ሥርወ መንግስትን ጀምረን ነበረ እና ስለዚህ የዛጉዌ ሥርወ መንግስት ላይ ባለፈ በተወሰነ መልኩ የነበሩ ነገስታት በተወሰነ መልኩ ለማየት የሞከርናቸው አሉ። ስለዚህ እሱም ዞር ብሎ ወደ ኋላ ሄዶ ማየት ያስፈልጋል። በተለይም ብርሃነ ክርስቶስ እና ቅዱስ ላሊበላን በተወሰነ መልኩ ለማየት ሞክረናል። ምናልባት ያልተዳሰሱ ነገሮች ሊሆኑ ይችላሉ፣ በኋላ ልናየው እንችላለን። ግን በዋናነት እዛ ላይ አሪፍ ነገሮች ተነስተዋል። የቀሩ ነገሮች ካሉ ግን ያው ዘወር ብሎ ማንበብ የታሪክ ድርሳናትን በደንብ መመልከት ነው የሚያስፈልገው። ዛሬ በተወሰነ መልኩ የምናያቸው የዛጉዌ ነገስታት የነገሱበት ዘመናትን በተመለከተ እሱን ነግሬያችሁ እንጨርሳለን። በተለይ የዛጉዌ ነገስታት የአክሱም ሥርወ መንግስት የመጨረሻው ንጉስ ድልነአድ ነው የሚባል። ድልነአድ ተሸንፎ ያው ዛጉዌ የሚለው ስያሜ ወይም ደግሞ የሰለሞኒክ ሥርወ መንግስትን አብቅቶ የዛጉዌ ሥርወ መንግስት የተጀመረበት ዘመን ስለነበረ ይሄ ዘመን ስለዚህ በዛች ጊዜ በተለይ ከ912 እስከ 1245 ድረስ ያለውን ዘመን ስንመለከተው ይሄ ዘመን የዛጉዌ ሥርወ መንግስት ዘመን ነው የሚባለው። ስለዚህ እቺ ዘመን ላይ በጣም በርካታ ስራዎች ተሰርተዋል። በተለይ የዛጉዌ ሥርወ መንግስት ቅዱሳን ነገስታትም ጭምር ስለነበሩበት በዚህ ጊዜ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በጣም በርካታ ነገሮች የተከናወኑበት ነው። ያው ዓለም ያደነቃቸው ትልልቅ ስራዎች የተሰሩበት በተለይም ብርሃነ ክርስቶስን የቅዱስ ላሊበላ አብያተ ክርስቲያናትን ስንመለከታቸው በዓለምም ደረጃ የሚታወቁ ለቤተክርስቲያናችንም ኩራት የሆኑ ስራዎች እስከ ዓለም ፍጻሜ ድረስ የሚዘልቁ ትልልቅ ስራዎች ያሉበት ስራ ነው። በተለይ ቅዱስ ላሊበላ የሰራቸው ስራዎች፣ የብርሃነ ክርስቶስ የሰራቸው ስራዎች ከአእምሮ በላይ የሆኑ ስራዎች ናቸው። ስለዚህ እነዚህን ታሪካችን ጠብቃ ያቆየች የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን እንደሆነች ሁላችን እንድንገነዘብ ያስፈልጋል። ስለዚህ የዛጉዌ ሥርወ መንግስት ዘመን በጣም በርካታ ስራዎች የተሰሩበት ዘመን እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ እነዚህ ነገስታት ምናልባት የመጀመሪያው የሰለሞኒክ ሥርወ መንግስትን ገርሶ የጣለ ወይም ደግሞ ያሸነፈው ያው የመጨረሻው ድልነአድ ነው ብያቸው። ስለዚህ ድልነአድን ያሸነፈው ንጉስ
መርሃ ተክለ ሃይማኖት ይባላል። ስለዚህ መርሃ ተክለ ሃይማኖት የመጀመሪያው የዛጉዌ ሥርወ መንግስት መስራች እንደሆነ ይታመናል። ስለዚህ ይህ ንጉስ ወይም ደግሞ ይሄ ሰው ድልን አድን አሸንፎ የዛጉዌ ሥርወ መንግስትን ወይም ደግሞ የሰለሞኒክ ሥርወ መንግስትን ጥሎ የዛጉዌ ሥርወ መንግስት የሚለውን ነገር እንደመሰረተ ባለፈ በተወሰነ መልኩ ያው በሰራዋት ትምህርት ላይ ታሪክ ላይ ለማንሳት ሞክሬያለሁ። ስለዚህ ዛሬ የምናየው እሱን ሳይሆን አጠር ባለመልኩ የዛጉዌ ሥርወ መንግስት ነገስታት መቼ መቼ ነገሱ የሚለው ነገር በተወሰነ መልኩ ዓመተ ምሕረቱንና ሃይላይት ነገር ለመስጠት ነው ዛሬ የገባሁት ማለት ነው። ስለዚህ እሱን እንድንከታተል ያስፈልጋል። ስለዚህ በዚህ ጊዜ ወደ 11 የሚሆኑ ነገስታት ነግሰዋል። 11 ነገስታት ነግሰዋል። 11ዶቹ ከ11ዶቹ አራቶቹ ቅዱሳን ነገስታት ተብለው ነው የሚጠሩት ማለት ነው። አራቶቹ ቅዱሳን ነገስታት ይባላሉ። በጣም ትልቅ ስራ የሰሩ አባቶቻችን ናቸው። በተለይ የቅድስና ማዕረግም ተሰጥቷቸው ከዛ በተጨማሪ ደግሞ ሀገርንም መርተዋል። ሀገርንም ቤተክርስቲያንን መምራት በጣም ትልቅ ኃላፊነት ነው። ስለዚህ እነዚህ አባቶቻችን ድንቅ የሆነ ስራ ሰርተው ያለፉ እንደሆኑ ሁላችንም ልንገነዘባቸው ያስፈልጋል። መርሃ ተክለ ሃይማኖት የመጀመሪያው የዛጉዌ ሥርወ መንግስት መስራች ነው ብያችኋለሁ። እሱን ስንመለከት የመራበት ዘመን ከ912 ዓመተ ምህረት እስከ 925 ዓመተ ምህረት ድረስ ይሄ ንጉስ መርቷል። ስለዚህ ይሄ ንጉስ ትልቁ ስራው የኢትዮጵያን ማዕከላዊ የመንግስት አወቃቀር ከሰለሞኒክ ሥርወ መንግስት የነበረውን ወይም ደግሞ አክሱም የነበረችዋን የኢትዮጵያ ማዕከላዊ መንግስት ወደ ላስታ ወይም ላሊበላ ያመጣበት ወደ አገው ያመጣ ታላቅ ሰው ነው። ስለዚህ ይሄ ንጉስ በዚህ ስራው ይታወቃል ማለት ነው። ስለዚህ የሰለሞኒክ ሥርወ መንግስትን ከአክሱም ወይም ደግሞ ከአክሱም አካባቢ ወደ ላስታ ላሊበላ እንዲመጣ ትልቁን ስራ የተጫወተ የዛጉዌ ሥርወ መንግስት የመሰረተ ታላቅ ሰው እንደሆነ በደንብ መገንዘብ ያስፈልጋል። ስለዚህ የመራበት ጊዜ ከ912 ዓመተ ምህረት እስከ 925 ዓመተ ምህረት እንደሆነ በደንብ መታወቅ መቻል አለበት። ስለዚህ ከዚህ ጋር የምናነሳው ታሪክ ምንድን ነው? ምናልባት ባለፈ በተወሰነ መልኩ ለመጠቆም ሞክሬያለሁ። ይሄ መርሃ ተክለ ሃይማኖት ሁለት ሚስቶች ነበሩት ነው የሚለው ታሪኩ። ሁለት ሚስቶች ነበሩት ወይም ደግሞ ሁለት ሚስቶችን አግብቶ ነበር። የመጀመሪያው መርዓተ ክርስቶስ ትባላለች። ባለፈ ታሪክ የተወሰነ ለመጠቆም ሞክሬያለሁ። ሁለተኛዋ ደግሞ መሶበ ወርቅ ትባላለች። ከመርዓተ ክርስቶስ መይራሬና ሀርቤ ተወልደዋል። መይራሬና ሀርቤ ወልዷል። ከመሶበ ወርቅ ደግሞ ሶስት ልጆችን ወልዷል። በደንብ መያዙልኝ እዚህ ጋር ከመርዓተ ክርስቶስ ሁለት ልጆችን ወልዷል። መይራሪና ሀርቤ የሚባሉ። ከዛ ደግሞ ከመሶበ ወርቅ ደግሞ ሁለት ሚስቶችን ወልዷል። ሶስት ልጆችን ወልዷል። ይቅርታ። ስለዚህ ጠጠውድም፣ ግርማ ስዩምና ጃን ስዩም የሚባሉ እነዚህ ሶስት ልጆች ከመሶበ ወርቅ የወለዳቸው ልጆቹ ናቸው ማለት ነው። ማን? መርሃ ተክለ ሃይማኖት። ይሄ ነው። ከዛ ደግሞ ጠጠውድም ደግሞ እሱ ደግሞ ጠጠውድም ያው ከመሶበ ወርቅ የሚወለደው ጠጠውድም ደግሞ አንድ ልጅ ወልዷል። ገብረ መስቀል ይባላል። ይሄ ገብረ መስቀል ደግሞ የሚገርማችሁ ነገር ማንን ይወልዳል ካላችሁኝ ታላቁ አባታችን አቡነ አሮን መንክራዊ የሚባሉት መቄት ወረዳ ላይ ያሉት ያው ማን ነው ቤተክርስቲያናቸው ጣራው ክፍት ሆኖ ዝናብ ማያስገባ የሚባሉ አባት ናቸው። ስለዚህ እሳቸው የጠጠውድም የልጅ ልጅ ናቸው ማለት ነው። ስለዚህ ጠጠውድም ገብረ መስቀልን ወልዷል። ገብረ መስቀል ደግሞ ማንን ወልዷል ማለት እሳቸውን ወልዷል። ስለዚህ አቡነ አሮን መንክራዊን እሳቸው የገብረ መስቀል ልጅ እንደሆኑ ስለዚህ የመርዓተ ተክለ ሃይማኖት ዘርም እንዳለባቸው መታወቅ መቻል አለበት ማለት ነው። ሁለተኛው ግርማ ስዩም ነው። ግርማ ስዩም ማን ይወልዳል? ይምርሃነ ክርስቶስን ነው የሚወልደው። ይሄ ደግሞ በጣም ትልቁ በላሊበላ ማን ነው በዛጉዌ ሥርወ መንግስታት ውስጥ ትልቅ ድርሻ ያለው ትልቅ ስም ያለው በታሪክም በቅድስናም ቀን ቀን ህዝቡን እየመራ ወይም ደግሞ ጠዋት ማታ በማህሌት እያደረ ጠዋት ቅድሶ እያቆረበ ቀን ቀን ደግሞ ህዝቡን በስነ ስርዓት ይመራ ያስተዳድር ፍትህ ርትዕት ይሰጥ እንደነበረ ታሪኩ በደንብ ይታወቃል። ስለዚህ ባለፈ በሰራሁት ቪዲዮ ላይ ምናልባት ማየት ትችላላችሁ። ወደኋላ ዞር ብላችሁ ማየት ትችላላችሁ። በጣም የሚገርም ድንቅ ስራ ያለው ታላቅ ቤተክርስቲያን ነው። የሰራውን ቤተክርስቲያን ደግሞ ከዋሻ ፍልፍል ሰርቶ ከስር ውሃ ያለበት እንደሆነ ያው በጣም ይታወቃል። ላሊበላ አካባቢ ከላሊበላ ወደ 36 ኪሎ ሜትር አካባቢ ርቀት ያለው ቤተክርስቲያን ነው የቅዱስ ይምርሃነ ክርስቶስ። ስለዚህ የሚገርም ስራ ያለው ታላቅ ሰው እንደሆነ
ታላቅ ንጉስ፣ ታላቅ ቅዱስ አባት እንደሆነ በደንብ ልናውቀው ያስፈልጋል። ስለዚህ ይህ ሰው የጠጠው ማን ነው የመራ ተክለ ሃይማኖት ልጅ ሆኖ የሆነው ግርማ ስዩም የወለደው ነው መራ ተክለ ሃይማኖት። ስለዚህ የመርሃነ ክርስቶስ አባቱ ማን ነው ማለት ነው? የግርማ ስዩም ነው ማለት ነው። ግርማ ስዩም ነው። ከዛ ሶስተኛው ልጇ የመሶበ ወርቅ ማን ይባላል? ጃን ስዩም ይባላል። ይሄ ጃን ስዩም ደግሞ ማንን ይወልዳል? ሁለት ልጆችን ወልዷል። ማንን ወለደ? ጃን ስዩም ማለት ሁለት ልጆችን ወልዷል። የመጀመሪያው ገብረ ማርያም ነው ወይም ደግሞ ሀርቤ የሚባለው። ሀርቤና ሀርቤ ይለያያሉ። በነገራችን ላይ ሀርቤ ፊት እዛ ባነሳሁት ላይ መርዓተ ክርስቶስ ለይምርሃነ ክርስቶስ ለመርዓ ተክለ ሃይማኖት መርዓተ ክርስቶስ የወለደችለት ልጁ ነው። ሁለተኛው ልጁ ያው ሀርበይ ይባላል። ሀርበይ ነው ይሄኛው ደግሞ ሀርቤ ነው። ከማን የተወለደው ማለት ነው? ከጃን ስዩም የሚወለደው የመጀመሪያ ልጁ ሀርቤ ይባላል፣ ወይም ደግሞ ገብረ ማርያም ቅዱሱ ማለት ነው። ከአራቱ ቅዱሳን ነገስታት መካከል አንደኛው ሀርቤ ነው። ስለዚህ ሀርቤ ማለት ማን ነው? ገብረ ማርያም የሚባለው ቅዱሱ አባት ነው ማለት ነው። ስለዚህ በደንብ እንድናስብ ያስፈልጋል። ከዛ ደግሞ ሀርቤ ወይም ደግሞ ገብረ ማርያም ማንን ይወልዳል ማለት ነው? ታላቁ ቅዱስ አባት ናኩቶ ለአብን ይወልዳል። ስለዚህ ተያያዥነት ያላቸው ናቸው ማለት ነው። የቅዱስ ልጅ ቅዱስ ሆኖ የኖረ ነው። ስለዚህ የሀርቤ ወይም ደግሞ የገብረ ማርያም ልጁ ማን ነው ማለት ነው? ናኩቶ ለአብ ደግሞ ከአራቱ ቅዱሳን አባቶች መካከል አንደኛው ነው ማለት ነው። ስለዚህ በደንብ መያዝ አለብን ማለት ነው። ስለዚህ ታሪኮቹ በደንብ መያዝ ያለባቸው ነገሮች ናቸው፣ እነዚህ ናቸው። ሁለተኛው ልጁ ደግሞ የጃን ስዩም ሁለተኛ ልጁ ማን ነው? ቅዱስ ላሊበላ ነው። ቅዱስ ላሊበላ ሁላችንም እንደምናውቀው ትልቅ ስራ የሰራ አባት ነው። የእሱ ልጅ ደግሞ የመጨረሻው የዛጉዌ ሥርወ መንግስት የመጨረሻው ንጉስ የሚባለው የቅዱስ ላሊበላ ልጁ ደግሞ ማን ነው? ይትባረክ ነው። በይትባረክ ነው የቆመው። ከይትባረክ በኋላ ማን መጣ ማለት ነው? ይኩኖ አምላክ መጥቷል። ይኩኖ አምላክ ደግሞ መጥቶ የሰለሞን ሥርወ መንግስትን ያስቀጠለ ሰው ነው። ስለሱ ምናልባት ኋላ ሌላ ጊዜ በደንብ አነሳላችሁ ይሆናል። ስለዚህ ይሄ ነው ያለው። ስለዚህ ጃን ስዩም የትውልድ ሀረጉ በዚህ መሰረት ነው የሚመዘዘው ማለት ነው። ስለዚህ በደንብ ማጤን ያስፈልጋል። እነዚህ ታሪኮች በደንብ ማወቅ አለብን ማለት ነው። ስለዚህ የመጀመሪያው የዛጉዌ ሥርወ መንግስት ንጉስ ማን ነው ብያችኋለሁ? መራ ተክለ ሃይማኖት ነው። ስለዚህ እሱ ከ912 ዓመተ ምህረት እስከ 925 ዓመተ ምህረት ኢትዮጵያን የመራ ታላቅ ንጉስ ነው። ስለዚህ እሱ ነው። ሁለተኛው ንጉስ ጠጠውድም ነው። ጠጠውድምም ያው የእሱ ልጅ ነው ብያችኋለሁ። የመርሃ ተክለ ሃይማኖት ልጁ ነው። ከ925 ዓመተ ምህረት እስከ 965 ዓመተ ምህረት ድረስ ኢትዮጵያን መርቷል ማለት ነው። ጠጠውድም ይህም ወደ 40 ዓመት የሚሆን አካባቢ ጠጠውድም ኢትዮጵያን መርቷል ማለት ነው። ከዛ ሶስተኛው የሚሆነው ጃን ስዩም ነው። ጃን ስዩምም እንደዚሁ ከመሶበ ወርቅ የሚወለደው ልጅ ነው። የነ ቅዱስ ላሊበላና የነ ቅዱስ ሀርቤ ወይም ገብረ ማርያም አባታቸው ነው። ጃን ስዩም ከ965 እስከ 905 ዓመተ ምህረት ድረስ ኢትዮጵያን መርቷል። ይህም ለ40 ዓመት የሚሆን አካባቢ ኢትዮጵያን የመራ ንጉስ ነው። ከዛ በኋላ ግርማ ስዩም ነው። ግርማ ስዩም ሶስተኛው የመርሃ ተክለ ሃይማኖት ሶስተኛው ልጁ ነው፣ ከመሶበ ወርቅ የሚወለደው ማለት ነው። እሱም ኢትዮጵያን ከ1005 ዓመተ ምህረት እስከ 1045 ዓመተ ምህረት ድረስ ኢትዮጵያን መርቷል ማለት ነው። ኢትዮጵያን መርቷል። ከዛ ከግርማ ስዩም በኋላ መይራሪ ነው። መይራሪ የተባለው ሰው ከ1045 እስከ 1060 ድረስ ኢትዮጵያን መርቷል። ይሄ ደግሞ ማን ነው? ከማን ነው ካላችሁ ፊትም እንዳልኳችሁ የይምርሃን ማን ነው? የመርሃ ተክለ ሃይማኖት ከመርዓተ ክርስቶስ የሚወለደው የመጀመሪያ ልጇ ነው ይሄኛው። ስለዚህ መይራሪ ይባላል። ኢትዮጵያን መርቷል። ስለዚህ ከ1045 እስከ 1060 ድረስ ወደ 15 ዓመት የሚሆን አካባቢ ኢትዮጵያን እንደመራ ታሪኩ በደንብ ይነግረናል። ከዛ ውጪ ከሱ በኋላ ደግሞ ሀርቤይ ነው። ሀርቤይም አሁንም የሱ ከመርዓተ ክርስቶስ የሚወለደው ልጅ ነው፣ ሁለተኛው ልጅ ነው ሀርቤይ የሚባለው። እሱም ከ1060 እስከ 1077 ድረስ ወደ 17 የሚሆን ዓመት አካባቢ ኢትዮጵያን መርቷል። ከዛ በኋላ የሚቀጥለው ደግሞ ማን ነው? ሀርቤይ ይሆናል ማለት ነው። ሀርቤይ መርቷል። ከ1060 እስከ 1077 ዓመት ድረስ ሀርቤይ መርቷል። ስለዚህ ይሄኛው 17 ዓመት አካባቢ የሚሆን ኢትዮጵያን ያስተዳደረ የመራ ሰው ነው። ከዛ ቀጥሎ ያለው ማን ነው የሚመጣው?
ይምርሃነ ክርስቶስ ነው የሚመጣው ማለት ነው። ስለዚህ ይምርሃነ ክርስቶስ ደግሞ ወዴት መጣ ማለት ነው? ወደዚህ ከዚህ በኋላ ወደ መሶበ ወርቅ ልጆች ያደርሷል ማለት ነው። ወይም ደግሞ ከግርማ ስዩም በኋላ የግርማ ስዩም ልጅ ነው ይምርሃነ ክርስቶስ። ስለዚህ ግርማ ስዩም ላይ መርቷል ብያቸዋለሁ። ከዛ በኋላ ልክ የእሱን ንግስና ተቀብሎ ደግሞ ከነዚህ ከሀርቤ በኋላ ይምርሃነ ክርስቶስ ከ1077 እስከ 1117 ዓመተ ምህረት ድረስ 40 ዓመት ድረስ ኢትዮጵያን የመራ ነው። ምናልባት ታሪካቸው ስታነቡ አብዛኞቹ የዛጉዌ ነገስታት 40 ዓመት ነው ትልልቆቹ፣ በቃ 40 ዓመት ነግሰዋል ብዙዎቹ ማለት ነው። ስለዚህ ከላይ ያየናቸው አሁን 40 ዓመት ብዙዎቹ ነግሰዋል። ከጠጣውድም ጀምሮ ጠጣውድም፣ ጃን ስዩም፣ ግርማ ስዩም ሁሉም በተለይ ይምርሃነ ክርስቶስን 40 ዓመት ገዝቷል። ከዛ በኋላ ደግሞ ቅዱስ ሀርቤ ነው ገብረ ማርያም ከ1117 እስከ 1157 ዓመተ ምህረት ድረስ ኢትዮጵያ ነው። ይሄም 40 ዓመት ነው የገዛው። ከዛ በኋላ ቅዱስ ላሊበላ ነው። ቅዱስ ላሊበላ እንደዚሁም ከ1117 ዓመተ ምህረት እስከ 1197 ዓመተ ምህረት ድረስ ኢትዮጵያን መርቷል። ስለዚህ ይሄ በጣም ትልቅ የታሪክ ሰቴን ያለበት ነው ቅዱስ ላሊበላ። በተለይ ቅዱሳን አባቶቻችን በተለይ የመጡበት ነው። በተለይ እነ አባታችን አቡነ ገብረ መንፈስ ቅዱስ እና አባታችን አቡነ ተክለ ሃይማኖት የተወለዱበት አካባቢም ጭምር ነውና ይሄ ዘመን በጣም ትልቅ ዘመን ነው። ስለዚህ ይሄ ዘመን በጣም የሚገርም ስራ የተሰራበት ታላቅ ዘመን ነው። ከዛ በኋላ ከላሊበላ በኋላ የመጣው ንጉስ ያው የመጨረሻው ቅዱሱ ነገስ ንጉስ የሚባለው ናኩቶ ለአብ ነው። ናኩቶ ለአብ ከ1197 እስከ 1227 ድረስ ኢትዮጵያን መርቷል። ይሄም 40 ዓመት አካባቢ ነው የሚሆነው። ከዛ የመጨረሻው የዛጉዌ ንጉስ የሚባለው የመጨረሻው ማለት ነው ከይትባረክ ነው። የቅዱስ ላሊበላ ልጁ ነው ብያቸዋለሁ መጀመሪያም ስነሳ። ይሄ ንጉስ ደግሞ ከ1237 ዓመተ ምህረት እስከ 1245 ዓመተ ምህረት ድረስ ኢትዮጵያን መርቷል ማለት ነው። ስለዚህ ይሄ የመጨረሻው የዛጉዌ ስርወ መንግስት ያበቃበት ንጉስ ነው። ከዛ በኋላ ማን መጣ? ታላቁ የሰለሞኒክ ስርወ መንግስት እንዲቀጥል ያደረገው እዛው ቤተ መንግስት አካባቢ ያደገ ሰው ነው። በነገራችን ላይ ስለሱ ሌላ ጊዜ ነገራችኋለሁ። እሱን ይኩኖ አምላክ ይባላል። ይሄ ይኩኖ አምላክ የማን ነው? የዛጉዌ ስርወ መንግስትን አብቅቶ የሰለሞኒክ ስርወ መንግስት ድጋሚ እንዲመጣ ያደረገ ታላቅ አባት ነው። በዚህ ሚና ላይ የአባታችን አቡነ ተክለ ሃይማኖት እንዳሉበት በደንብ ታሪካቸው ላይ በደንብ ይታወቃል። ገድላቸውም ስናነብ እንደዚሁ ይህንን ስርዓት እንዲመጣ ወይም ደግሞ የሰለሞኒክ ስርወ መንግስት እንዲመለስ እሳቸውም አስተዋጽኦ እንዳለበት የታሪክ መዛግብትም ገድላቸውን በደንብ ይናገራል። ስለዚህ እነዚህን ነገስታት ናቸው ማለት ነው። ከነዚህ መካከል ደግሞ ምናልባት የመጨረሻ የሚሆነው ነጥቤ የመሩበትን ጊዜ ነግሬያቸዋለሁ። አራቶቹ ደግሞ ቅዱሳን ነገስታት ናቸው። ከዚህ ከ11ዱ ማለት ነው። ከ11ዱ አሁን የጠቀስኩላቸው 11 ናቸው። ከ11ዶቹ መካከል ደግሞ አራቱ ቅዱሳን ነገስታት ይባላሉ። ይሄ በደንብ ያዙልኝ። ስለዚህ የመጀመሪያው ቅዱስ ንጉስ የሚባለው ይምርሃነ ክርስቶስ ነው። ይምርሃነ ክርስቶስ የግርማ ስዩም ልጁ ነው ማለት ነው። ይሄ በደንብ ማስተዋል መቻል አለብን። ሁለተኛው ሀርቤ ነው። ሀርቤ ደግሞ የጃን ስዩም ልጁ ነው። የጃን ስዩም ልጅ ነው። ስለዚህ ሀርቤ ወይም ገብረ ማርያም ማለት ነው። ስለዚህ ሁለተኛው ቅዱስ ንጉስ የሚባለው ሀርቤ ወይም ደግሞ ገብረ ማርያም ነው። እሱ ደግሞ የጃን ስዩም ልጅ ነው። ከዛ ሶስተኛው ደግሞ ቅዱስ ላሊበላ ነው። ቅዱስ ላሊበላም እንደዚሁ ማን ልጅ ነው? አሁን የጠቀስኩላችሁ የቅዱሱ ነብይ የቅዱሱ ንጉስ የሀርቤ ወይም የገብረ ማርያም ወንድሙ ነው። ታናሽ ወንድሙ ነው ማለት ታናሽ ወንድሙ ነው። ስለዚህ እሱም ቅዱስ ላሊበላ ነው። ስለዚህ ቅዱስ ላሊበላ ሶስተኛው ቅዱስ ንጉስ ነው ማለት ነው። የመጨረሻው ቅዱስ ንጉስ ነው ማን ነው? ናኩቶ ለአብ ነው። ናኩቶ ለአብ የማን ልጅ ነው? የሀርቤ ወይም ደግሞ የገብረ ማርያም ልጁ ነው ማለት ነው። ምናልባት አንዳንድ ጸሐፊያን የቅዱስ ላሊበላ ልጅ የመጨረሻው የዛጉዌ ስርወ መንግስት ልጅ የሆነው ይትባረክም እንደዚሁ እንደ ቅዱስ ንጉስ አድርገው የሚያስቡ እና የጻፉ ሰዎች አሉ። ምናልባት እሱም በሂደት መጣራት የሚገባው ነገር ነው። ስለዚህ ስለሱ በቂ የሆነ ነገርም ማግኘት ስላልቻልኩኝ ምናልባት ሌላ ጊዜ በሰፊው ከተገኘ ያነበብኳቸው ነገሮች ካሉ የምመለስበት ይሆናል። ስለዚህ እነዚህን የዛጉዌ ስርወ መንግስት ነገስታት ዝም ብሎ ኖርማሊ ንጉስ የሆኑ አሉ። ቀጥሎ ደግሞ ንጉስም ሆነው ቅድስና ማዕረግ የተሰጣቸውም እንዳሉ በደንብ እንድናስተውለው ያስፈልጋል ማለት። ስለዚህ ዛሬ ያስኩላችሁ ትምህርት ዓመተ ምሕረቱንና መቼ መሩ የሚለው ነገር ለማሳወቅ ነው። ስለዚህ አንደኛው ይሄ ነው። አምላካችን እግዚአብሔር ከነዚህ ቅዱሳን ነገስታት
ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። ታሪካቸውን ማወቅ ብቻ ሳይሆን ታሪክም እንድንሰራ ታሪክም እንድንፈጽም አምላካችን በቸርነቱ በምሕረቱ በይቅርታው እንዲጎበኘን የእሱ መልካም ፈቃድ ይሁንልን። የቅዱሳን አማላጅነት፣ የመላእክት ተራዳኝነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የአምላካችን ጠባቂነት እንዳይለየን የእሱ መልካም ፈቃድ ይሁንልን። አነሳስቶ ላስጀምር አስጀምሮ አስፈጽም ለአምላካችን ለእግዚአብሔር ስሙ የተመሰገነ ይሁን። ቆየ